ሰላም እንደምናላችሁ በዓለም ዳርቻ ሁሉ ያላችሁ ወደ በላይ ቮይስ ቤተሰቦቻችን ለሳቱ ያዝናችሁ መረጃዎች ልናስደምጣችሁ መረጃዎቻችንን አጠናቅረናል። አብራችሁ ቆዩ። በቆይታችሁ ቪዲዮ ላይክ፣ ሼር፣ ቻናል ሰብስክራይብ ማድረጋችሁ እንዳትዘነጉ። ወደ ዝርዝር መረጃዎች አመራለሁ። በዛሬው ዕለት የፌዴራል ፖሊስ ለፍርድ ቤት በጻፈው ደብዳቤ አክቲቪስት ስዩም ተሾመን ይዤ ለማቅረብ አልችልም አለ። ኮሚሽኑ ግለሰቡን ለማቅረብ ብዙ ጥረት አድርጎ ሳይሳካለት እንደቀረም አስታውቋል። አክቲቪስቱ በቁጥጥር ስር ሆነን ሳለ ስማችን በማጥፋት ብሎ በፍርድ ቤቱ ላይ አሉታዊ ተጽዕኖ የፈጠረ ነው በሚል አቶ ዮሐንስ ቧያለውና አቶ ክርስቲያን ታደለ ለከፍተኛ ፍርድ ቤት ማመልከታቸውም ታውቋል። ፍርድ ቤቱ ስዩም ተሾመን የፌዴራል ፖሊስ ይዞ እንዲያቀርበው ለአራተኛ ጊዜ ትዕዛዝ የጻፈ ቢሆንም ፖሊስ ግለሰቡን ማግኘት አልቻልኩም የሚል ምላሽ እስከዛሬ ሲሰጥም ቆይቷል። ተከሳሾቹ በበኩላቸው የፌዴራል ፖሊስ ይህንን ብሎ ለፍርድ ቤቱ ያሳወቀበት ደብዳቤ ችሎቱ እንዲሰጣቸው ቢጠይቁም ዳኛው ይህ ደብዳቤ ለእናንተ ሰጥተን በተለያየ መንገድ ማህበራዊ ሚዲያ ላይ ቢወጣ ዜጎች በፍትህ ስርዓቱ ላይ ያላቸውን ተስፋ ጨርሶ የሚያጠፋ ስለሆነ ከፍርድ ቤት ውጭ መውጣት የለበትም ሲሉም መልሰዋል። አቶ ዮሐንስ ቧያለው በበኩላቸው የፍትህ ስርዓቱ ጨርሶ እንዲሞት ያደረገው ስዩም ተሾመ ሳይሆን በሱ ጀርባ ያሉት የመንግስት ተቋማት ናቸው ሲሉ፣ አቶ ክርስቲያን ታደለ ደግሞ ስዩም ማቅረብ ያልቻለ የፌዴራል ፖሊስ ማረሚያ ቤት ሰብሮ ገብቶ ቁሞ ተነሱ ሲለን ያድራል ብለዋል። የራሳቸውን መንግስት ስርዓት እንኳን ማክበር አልቻሉም። የፍትህ ስርዓቱ አንድ ጊዜ ሞቷል። ቢያንስ ለእናንተ ለዳኞች ክብር እንኳን ሲባል አዲስ አበባ ተቀምጦ ሲሰድባችሁ የሚሆንን ግለሰብ ማቅረብ ነበረበት። ከኛ ይልቅ የምታሳዝኑኝ እናንተ ናችሁ። የሚሰድባችሁን ግለሰብ እንኳን ማቅረብ የሚችል ፖሊስ የለም ሲሉ አክለዋል። አቶ ክርስቲያን ታደለ በተያያዘ ዜና ከሳምንት በፊት የፌዴራል ፖሊስ የቂሊንጦ ማረሚያ ቤትን በውድቀት ሌሊት ጥሶ በመግባት በሽብር ወንጀል ተጠርጥረው የተከሰሱ እስረኞች ሜዳ ላይ አንበርክኮ እንዳሰራቸው መዘገባቸውን ይታወሳል። ይህንኑ የሚዲያችን ዜና መሰረት በማድረግ የኢትዮጵያ ሰብአዊ መብቶች ኮሚሽን ማረሚያ ቤት ድረስ በመሄድ ስለተፈጠረው ሁኔታ እያጣራ መሆኑን ምንጮቻችን ገልጸዋል። ዛሬ 2 ሰዓት ተኩል ላይ በ18 ቅጥቅጥ አይሱዚ ባህር ዳር ሙሉ ዓለም አዳራሽ ፊት ለፊት ተጭነው ዲሽቃ የጫነ ፓትሮል አለ። የታፈሱ ልጆች እስከ 12 ዓመት ዕድሜ ያላቸው ናቸው። ወደ ጎንደርና ጎጃም ላሉ ፋኖች አድርሰዋቸው ሲሉ መልእክታቸውን አድርሰዋል። ሰሞኑን ሰላማዊ ሰልፍ በማድረግ ላይ ለሚገኙ የጤና ባለሙያዎች መሰረታዊ ለውጥ ለማምጣት ኑ በጋራ እንስራ ሲሉ የአማራ ፋኖ በወሎ የጤና መምሪያ ኃላፊም ጥሪ አቀረበ። የሕክምና ባለሙያዎች የደሞዝና የጥቅማ ጥቅም ጥያቄ ብቻን በማንሳት የሚለውጡት ነገር አይኖርም ሲሉ ኃላፊውን ጨምሮ ገልጸዋል። የሕክምና ባለሙያዎች ከሰሞኑ በተለያዩ የሀገሪቱ ክፍሎች መብላት አልቻልም ራበን በሚል ወርሃዊ ደሞዝ እንዲጨመርላቸው የሚጠይቅ ሰልፍ በማካሄድ ላይ ይገኛሉ። ይህንን የሕክምና ባለሙያዎች እንቅስቃሴ አስመልክቶ በማህበራዊ ትስስር ገጻቸው ሐሳባቸውን ያሰፈሩት የአማራ ፋኖ በወሎ ቤተ አማራ ጤና መምሪያ ኃላፊ ዶክተር አቡበክር ሰይድ የደሞዝና የጥቅማ ጥቅም ጥያቄ ብቻ በማንሳት ለውጥ ማምጣት የሚቻል የጤና ባለሙያ የለም ሲሉም ተናግረዋል። በዲሞክራሲያዊም ሆነ በሰብአዊ እኩልነት የሚያምነው የአገዛዝ ስርዓት ሀገርን ከህዝቦቿ ቀምቶ እየበዘበዘ ነው ያሉት ዶክተር አቡበክር ሆድ እንጂ ጭንቅላት በሌላቸው ሰዎች የሚዘውረን ስርዓት በጋራ ሆነን በቃን እስካላልነው ድረስ በየግል ጠይቀን አንዳች መፍትሄ ማምጣት አንችልም ብለዋል። ጥያቄያችሁ ትክክል አይደለም እያልኩ አይደለም፣ ነገር ግን የደሞዝ ጭማሪ ብቻን በመጠየቅ የሚመጣ ለውጥ እንደሌለ ለማስገንዘብ እንጂ ሲሉ የገለጹት የአማራ ፋኖ በወሎ የጤና መምሪያ ኃላፊው ጥያቄው ምላሽ ቢያገኝ እንኳን የሀገርና የህዝብንም ችግር የሚፈታ ባለመሆኑ ከጊዜው እፎይታ የዘለለ ትርጉም አይኖረውም ብለዋል። ዶክተር አቡበክር አክለውም የሀገርና የህዝብ ችግር ሲፈታ የጤና ባለሙያዎችን ጥያቄ ትክክለኛ ምላሽ ያገኛል። እኔና ታጋይ ጓዶች ይህንኑ ቀድመን ስለተረዳን የህልውና ትግሉ ተዋናይ መሆን ችለናል ያሉ ሲሆን ይህንን ጸረ ህዝብና ጸረ ሰላም እንዲሁም ጸረ እድገት የሆነን የአገዛዙ ስርዓት ለአንዴና ለመጨረሻ ጊዜ ነቅሎ ለመጣል ሁሉም የህክምና ባለሙያ የበኩሉን ድርሻ መወጣት አለበት ሲሉም አሳስበዋል። በመጨረሻም ዶክተር አቡበክር ሰይድ ችግራቸው አፋጣኝ ምላሽ እንዲያገኝ በሰላማዊ ሰልፍ እየጠየቁ ለሚገኙ የጤና ባለሙያዎች የኢኮኖሚ ህልውና ጥያቄያቸውን ደግፋለን ያሉ ሲሆን ዘለቄታዊ ያለው መሰረታዊ ለውጥ ለማምጣትም ኑ በጋራ እንታገል ሲሉም ጥሪያቸውን አቅርበዋል። በአማራ ክልል የዘፈቀደ እስር መቀጠሉን ኢሰመኮ ገለጸ።
በአማራ ክልል ለ10 ወራት ተደርጎ የቆየው የአስቸኳይ ጊዜ አዋጅ ግንቦት 2016 ዓ.ም ያበቃ ቢሆንም የዘፈቀደ እስር በመቀጠሉ የኢትዮጵያ ሰብአዊ መብቶች ኮሚሽን ገለጹ። ይህንን ያሉት ጋምቢ ውስጥ እየተከናወነ ባለው የአፍሪካ ሰብአዊና ሰዎች መብቶች ኮሚሽን ጉባኤ ላይ አጭር ማብራሪያ የሰጡት የኮሚሽኑ የሲቪል ፖለቲካና ማህበራዊ ኢኮኖሚ መብቶች ኮሚሽነር ዶክተር አብዲ ጅብሪል ናቸው። ሰሞኑን ለአንድ የሀገር ውስጥ መገናኛ ብዙሃን ማብራሪያ የሰጡት የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ በፊናቸው አሁን ባለው ነባራዊ ሁኔታ በአብዛኞቹ የኢትዮጵያ አካባቢዎች የተሟላ ሰላማዊ ሁኔታ ተፈጥሯል ብለዋል። ሰሞኑን እየተካሄደ ባለው የአፍሪካ ህብረት ቁልፍ ከሚባሉ ተቋማት አንዱ የሆነው የአፍሪካ ሰብአዊና ሰዎች መብቶች ኮሚሽን 83 ጉባኤ ላይ የተካፈሉት የኢትዮጵያ ሰብአዊ መብቶች ኮሚሽን የሲቪል ፖለቲካና ማህበራዊ ኢኮኖሚያዊ መብቶች ኮሚሽነር ዶክተር አብዲ ጅብሪል ሐምሌ 8 ቀን 2015 ዓ.ም በአማራ ክልል ተደግሶና ለ4 ወራት ተራዝሞ ከ10 ወራት ተፈጻሚነት በኋላ ግንቦት 2016 ዓ.ም ያበቃው የአስቸኳይ ጊዜ አዋጅ ጊዜው ቢጠናቀቅም በመንግስትና በፋኖ ታጣቂዎች የትጥቅ ውጊያ በቀጠለበት በዚሁ የኢትዮጵያ ክልል የዘፈቀደ እስር ስለመቀጠሉ ለጀርመን ድምጽም አብራርተዋል። የአማራ ፋኖ በጎጃም፣ የአማራ ፋኖ ወሎ ቤተ አማራ፣ የአማራ ፋኖ በሸዋና የአማራ ፋኖ አንድነት በጎንደር አንድ አደረጃጀት ለመስራት ውይይት ላይ መሆናቸውን ታወቀ። አራቱ አደረጃጀቶች የጋራ የሆነ አማራዊ ድርጅት ለመፍጠር ያለመ ውይይት እያደረጉ ሲሆን በቃል አቀባዮቻቸው በኩል ህዝቡ የውይይቱን ውጤት በትዕግስት እንደሚጠብቅ መልእክትም አስተላልፈዋል። የአራቱ የፋኖ አደረጃጀቶች የሚያደርጉት ውይይት ተከትሎ ያገዛዙ ዲጂታል ሰራዊት አባላት የፋኖን ትግል ደጋፊ በመምሰል ሐሰተኛ የፌስቡክ ገጾችን በመክፈት እከሌ ሰብሳቢ ካልሆነ ይሄኛው ኃላፊነት ለእከሌ ካልተሰጠ በሚል የጎጥ አጀንዳ እያራገቡ ሲሆን ህዝቡ እነዚህ የአገዛዙ ዲጂታል አርሚ አባላት በሚያራግቡት የተሳሳተና ከፋፋይ አጀንዳ እንዳይለጠፍ ጥንቃቄ ማድረግ እንዳለበት በላይ ቮይስ ያናገራቸው ፋኖ አመራሮች አሳስበዋል። ውይይቱ እየተካሄደ ስላለበት ሁኔታና ጊዜ እንዲሁም መሪ ሀሳቦች በሚመለከት ከላይ በተጠቀስናቸው የገዢው ቡድን ዲጂታል ሰራዊት የተሳሳተና ከፋፋይ መረጃ የተሰራጨ ሲሆን ህብረተሰቡ ከእንደዚህ አይነት አጀንዳ ራሱን እንዲያርቅ ነው ጥሪ የቀረበው። ድርጅቶች ያደረጉት ያለው ውይይት ፍሬ አፍርቶ አማራዊ የሆነ ለውጥ አደረጃጀት ይዘው እንዲመጡ ትልቅ ተስፋ የተጣለባቸው ሲሆን ይህ ሳይሆን ቢቀር ግን በህዝቡ ዘንድ ከፍተኛ ቁጣ እንደሚቀሰቅስባቸውም ከወዲህ እየተናገረ ይገኛል። በርካታ የትግሉ ደጋፊዎች በማህበራዊ ትስስር ገጻቸው አራቱ ድርጅቶች አንድ ድርጅት መስርተው እንዲመጡ የጠየቁ ሲሆን ይህ ሳይሆን ቢቀር ግን ተቃውሞ እንደሚነሱባቸው አስጠንቅቀዋል። አራቱ የፋኖ አደረጃጀቶች 50ኛ ቀኑን ያስቆጠረ ዘመቻ አንድነት እያደረጉ ሲሆን በዘመቻ አንድነቱ መቋጫ አንድ ወጥ የሆነ አማራዊ አደረጃጀት ይዘው እንዲመጡ በህዝቡ ዘንድ ተስፋ ተጥሎባቸዋል። ገዢው የብልጽግና ቡድን የፋኖ ክንድ መቋቋም ሲያቅተው በንጹሃን ላይ ከሚፈጽመው የጅምላ ግድያ ባሻገር የፋኖ ቤተሰብ ንብረት ነው ያለው ሀብት ንብረት እያወደመው ይገኛል። በተለይ የትዳር አጋርሽ ፋኖ ነው፣ በአባትሽ ወይም ወንድምሽ ፋኖ ነው፣ ልጆቻችሁ ፋኖ ነው በሚል ከመኖሪያ ቤት ጀምሮ በርካታ ንብረቶችን በማርሽ በመታገዝ እያወደመ መሆኑም ነው የታወቀው። አገዛዙ ሰሞኑን በጎጃም የፈጸመው አስነዋሪ ድርጊትም ተመልክተናል። ፋኖ ገደፋ ይባላል። የአማራ ፋኖ በጎጃም 3ኛ ክፍለ ጦር የቀኝ አዝማች ስሜነ ደስታን ጂባራ ብርጌድ አባል ነው። በህወሓት ወረራ ወቅት የእንጂባራንና አካባቢውን ወጣት በማስተባበር በሰዓቱ ለነበረው ጥምር ጦር የስንቅና የሐሳብ ድጋፍ በማድረግ ከፍተኛ አስተዋጽኦ አበርክቷል። በዚህ ስራም ከእንጂባራና አካባቢው ማህበረሰብ እንዲሁም በሰዓቱ በነበረው አገዛዛን አንቱታን አትርፎ በእንጂባራ ከተማ ኖክ ሰፈር በሚባለው አካባቢ 150 ካሬ የሊዝ መሬት ተበርክቶለትም ነበር። በዚህ ቦታ ላይ 80 ዜንጎ ቆርቆሮ በመስራት የግል ኑሮውን እየኖረ ነበር። ነገር ግን አገዛዙ በአማራ ህዝብ ላይ ያደረሰ ያለውን ግፍና መከራ በመቃወም ፋኖን በመቀላቀል መታገል ከጀመረ በአያሌ ወራትን አስቆጥሯል። የአካባቢው ካድሬዎች አርበኛ ገደፋው የጽንፈኛው ኃይል አባል ነው፣ መኖሪያ ቤቱ መውደም አለበት በሚል ቤተሰቡን ሜዳ ላይ ጥለው 80 ዜንጎ ቆርቆሮ ቤቱን በግሪደር አፈርሰው እንጨትና ቆርቆሮን በመኪና ጭነው ወስደውታል።